ወምስለ እዝራ ሱቱኤል ጽዋአ ልቡና አዛስታዮ ኡርኤል መልአክ። የዮናታን ነፍስ በዳዊት ነፍስ ታሰረች። ቃሉ ደስ አይልም? መጽሐፍ ቅዱስን አንድም የምወደው ለዚህ ነው። ምንም ነገር ለመግለጽ ከመጽሐፍ ቅዱስ የተሻለ ቃል የምናገኝበት ቦታ የለም። ቃሉ የተነገረው የዳዊትና የዮናታንን የጓደኝነት ፍቅር ለመግለጽ ነው። በጣም ይዋደዱ የነበሩ ጓደኛሞች ነበሩ። የበለጠ ታሪካቸውን እንድታውቁ አንደኛ ሳሙኤልን አንብቡት። እንደዛ አይነት ጓደኛ ይኖራቸዋል ብዬ ተስፋ አላድርግ። እንደ ወንድም የምትወደው እንደ እህት የምትወጃት። አንዳንድ ጓደኝነት ውስጥ የማልወደው ነገር አለ። ምን መሰላችሁ? ጓደኝነቱን ማስቀጠል የአንዱ ኃላፊነት ይሆናል። በቃ ሁለትም ሆኑ ከዛም በላይ ከጓደኛ ማቾቹ መካከል ያለው ግንኙነት የተያዘው በተወሰኑ ሰዎች እንጂ በሁሉም አይደለም። አንዳንዱ ጓደኝነቱን ቢፈልገውም ግን ግድ የለውም። ጓደኝነቱ እንዲጠነክር ምንም ጥረት ሲያደርግ አይታይም። አንዳንዱማ ምንድነው ለጓደኝነት እንደዚህ መሆን ትዳር አይደል ሊልም ይችላል። ስህተት ነው። ከቤተሰብ ቀጥሎ ለጓደኛ ቦታ መሰጠት አለበት ብዬ አስባለሁ። ወደ ጥሩ ትዳርም የሚያድገው እኮ በትንሽ የተጀመረ ጥሩ ጓደኝነት ነው አይደለም? ስለዚህ ጓደኝነትን ማቃለሉ ተገቢ ነው ብዬ አላምንም። ይገባኛል፣ ብዙ ጊዜ ብዙ ሰዎች የሚጎዱት በጓደኞቻቸው ነው። በዚህ ምክንያት ቤተሰብም ደጋግሞ ጓደኛ አታብዙ ብሎ ነግሮ ሊሆን ይችላል። ከዛም አለፍ ብሎ አንዳንድ ወላጅ ጭራሹን ጓደኛ ማየት ላይፈልግም ይችላል። ግን ሁሉም አይደለም በሚለው ታምናላችሁ ብዬ ተስፋ አደርጋለሁ። እናንተ ለጓደኞቻችሁ ምን አይነት ጓደኛ ናችሁ? ከቤተሰቦቻችሁ ቀጥሎ ምን አይነት ቦታ ነው የምትሰጡት? በጓደኝነት ውስጥ የሚመሰረት ቤተሰብ በጣም ነው ደስ የሚል። በጣም ከሚቀርባችሁ ጓደኛችሁ ጋር ልክ እንደ ቤተሰብ ስትተሳሰቡ፣ ስትወያዩ፣ ስትጠያየቁ በጣም ሰላም አለው። ምክንያቱም ያኛውን ቤተሰብ ተሰጥቶን እንጂ ማናችንን መርጠነው አይደለም። ይሄኛው ግን በዙሪያችን ካሉ ሰዎች መካከል ራሳችን መርጠን የገነባነው ቤተሰብ ስለሆነ ሰላም አለው፣ ደስ ይላል። ስለዚህ እባካችሁ ለጓደኝነታችሁ ልክ እንደ ቤተሰብ ቦታ ስጡት። ስትገናኙ ብቻ ሳይሆን የትም ቦታ ብትሆኑ ተጠያየቁ። የጓደኝነታችሁ ገመድ ቢረዝምም አጥብቃችሁ ያዙት። ስትጸልዩ ጓደኝነታችሁ ልክ እንደ ዳዊትና እንደ ዮናታን፣ እንደ ባስልዮስና እንደ ጎርጎርዮስ አይነት ጓደኝነት እንዲሆንላችሁ ጸልዩ። የሚያስቀና ጓደኝነት ነበራቸው። ጓደኛ ከቤተሰብ ቀጥሎ ህይወታችን ውስጥ ቦታ ያለው ነገር ስለሆነ ጓደኞቻችሁን እንዳታስከፉ ተጠንቀቁ። አንዳንዴ መንገደኛ ጓደኛ አጋጥሟችሁ ያውቃል? መንገደኛ ማለት በቃ በሄዱበት ጓደኝነት የሚመሰርቱ ምንም ቁም ነገር የሌላቸው፣ ከተለያችሁ በኋላም ትዝም አትሏቸው ሰዎች። እንደዚህ አይነት ጓደኛ እንዳትሆኑ። ፍቅረኛ፣ ባል፣ ሚስት ላይ ብቻ ሳይሆን ጓደኞቻችሁ ላይም ቺት እንዳታረጉ። እሱም በህግ ሳይሆን በሞራል ወንጀል ስለሆነ። እዝራ ሱቱኤል